ዲያጎ ማራዶና ለአርጀንቲናውያን እግር ኳስ ተጫዋች ብቻ ሳይሆን እንደ አምላክ የሚታይ ስብዕና ነው። በሜዳ ውስጥ ያለው ጥበብና ከሜዳ ውጭ ያለው አወዛጋቢ ሕይወት ሁልጊዜም መነጋገሪያ ነው። ዛሬ ስለ እግር ኳሱ አፈ ታሪክ ማራዶና የማታውቋቸውን 10 አስደናቂ እውነታዎችን ይዘንላችሁ መጥተናል። በተለይ ቁጥር 1 ላይ የምነግራችሁ እውነታ ማራዶና በአድናቂዎቹ ዘንድ ያለውን ደረጃ ያሳያችኋል። ማራዶና በታሪክ የዓለምን የዝውውር ገንዘብ መጠን ክብረ ወሰን 2 ጊዜ የሰበረ ብቸኛው ተጫዋች ነው። መጀመሪያ ወደ ባርሴሎና ሲዘዋወር በመቀጠል ደግሞ ወደ ናፖሊ ሲያመራ በወቅቱ ያልተሰማ ገንዘብ ወጥቶበታል። በ1986 የዓለም ዋንጫ ላይ በእንግሊዝ ላይ በእጁ ጎል አስቆጥሮ ነበር። ከጨዋታው በኋላ ጎሉ በጥቂቱ በማራዶና ራስ በጥቂቱ ደግሞ በእግዚአብሔር እጅ የተቆጠረ ነው በማለቱ ታሪካዊ ስያሜ አግኝቷል። በዚያው በእንግሊዝ ጨዋታ ላይ 6 ተጫዋቾችንና ግብ ጠባቂውን አታሎ ያስቆጠራት ሁለተኛ ጎል በፊፋ በታሪክ የክፍለ ዘመኑ ምርጥ ጎል ተብላ ተመርጣለች። ማራዶና ወደ ጣሊያኑ ክለብ ናፖሊ ሲዘዋወር ክለቡ ደካማ ነበር። እሱ ግን ናፖሊን 2 ጊዜ የጣሊያን ሻምፒዮን በማድረጉ በከተማዋ ውስጥ እስካሁን ድረስ እንደ ቅዱስ ይታያል። ቁጥር 10 ማሊያም ለእሱ ክብር ሲባል ከክለቡ እንዲወጣ ተደርጓል። ማራዶና ገና የ12 ዓመት ልጅ እያለ በጨዋታዎች እረፍት ወቅት ተመልካቾችን ለማዝናናት ኳስ ሳይወድቅ በማንቀሳቀስ ጥበቡን ያሳይ ነበር። በወቅቱ ጋዜጠኞች ይህ ልጅ ተአምር ነው ብለው ጽፈውለታል። በ1982 የዓለም ዋንጫ ላይ ብራዚል ጋር በነበራቸው ጨዋታ ተቀይሮ ከገባ ጥቂት ደቂቃዎች በኋላ በፈጸመው ጥፋት ቀይ ካርድ አይቶ ወጥቷል። ማራዶና በአርጀንቲናና ብሔራዊ ቡድን ውስጥ ለ17 ዓመታት ተጫውቷል። በ4 የዓለም ዋንጫዎች ላይ የተሳተፈ ሲሆን ቡድኑን በ1986 ለዋንጫ አብቅቷል። በ1994 የዓለም ዋንጫ ላይ በ2 ጨዋታዎች ድንቅ ብቃት ካሳየ በኋላ በተደረገበት የዶፒንግ ምርመራ ተገኝቶበት ከውድድሩ እንዲባረር ተደርጓል። ይህም የእግር ኳስ ሕይወቱ ማብቂያ ጅማሬ ነበር። የሚገርመው በአርጀንቲና ውስጥ የማራዶና ቤተክርስቲያን የተባለ የአድናቂዎች ስብስብ አለ። የእሱ ልደት ለእሱ እንደ ትልቅ በዓል ይቆጠራል። ማራዶና ከኩባያው መሪ ፊደል ካስትሮ ጋር የጠበቀ ወዳጅነት ነበረው። በሕክምና ምክንያት ኩባ በነበረበት ወቅት ካስትሮ እንደ ልጃቸው ይንከባከቡት ነበር። የሚገርመው ሁለቱም የሞቱት በተመሳሳይ ቀን ህዳር 25 ነው።